ስለ እንቁራሪቶች አስገራሚ ተፈጥሮ እናቀርባለን። አብረን እንቆይ። እንቁራሪቶች በምድርና በውሃ ውስጥ መኖር የሚችሉ ሲሆን እንቁላል የሚጥሉት ግን ውሃ ውስጥ ነው። ረዘም ባለ ጅራታቸው የሚለዩት እንቁራሪቶች አብዛኛው ኑሯቸው በረግረጋማ ስፍራ ነው። ለዚህ ምክንያቱ ደግሞ ቆዳቸው ከደረቀ ስለሚሞቱ ነው። ሳይንስ ኪድስ በድረገጹ እንዳሰፈረው እንቁራሪቶች ውሃን በአፋቸው አይጠጡም፣ ይልቁንም በቆዳቸው ይመጣሉ። በአፍንጫቸው የሚተነፍሱ ቢሆንም ከሚያስፈልጋቸው አየር ግማሽ ያህሉን የሚስቡት በቆዳቸው ነው። ምግባቸውን ለመያዝና ለማላመጥ አጣብቆ የሚይዘውንና እንደ ጡንቻ የጠነከረውን ምላሳቸውን ይጠቀማሉ። ምላሳቸው እንደ ሌሎች ፍጥረታት ከአፋቸው ግርጌ ሳይሆን ከአፋቸው መጀመሪያ ላይ የሚጀምርም ነው። ዓይናቸውን በእንቅልፍ ሰዓትም ቢሆን አይጨፍኑም። በአንድ ጊዜ ወደፊት፣ ወደ ጎንና ወደ ላይ ማየት ይችላሉ። ምግባቸውን ለመሰልቀጥም በዓይናቸው ይታገዛሉ። ዓይናቸውን በማርገብገብ አፋቸው ውስጥ ያለውን ምግብ ወደ ውስጥ ያስገባሉ። በመዝለል ችሎታቸውና በድምፃቸው የሚታወቁት እንቁራሪቶች በመላው ዓለም ይገኛሉ። በዝርያ ብዛታቸውም በዓለም ከቀዳሚዎቹ ስፍራ ይመደባሉ። ከ6400 በላይ የእንቁራሪት ዝርያዎች ሲኖሩ የመኖር ዕድሜ ጣሪያቸውም ከ10 እስከ 12 ዓመት ነው። አንዳንድ የእንቁራሪት ዝርያዎች መርዛማ ናቸው። ከቆዳቸው የሚያመነጩት ፈሳሽም ሰውን የመግደል አቅም አለው። እንቁራሪቶች ማንኛውም ሕይወት ያለውን ነገር ይመገባሉ። የአፋቸው መጠን እስከያዘ ድረስ ትናንሽ ዓሣዎችን፣ ሸረሪቶችን፣ እጅ ትላትልና ሌሎችን ይመገባሉ። የሳንዲያ የእንስሳት መጠበቂያ መረጃ እንደሚያሳየው የአፍሪካ እንቁራሪት እስከ 4.2 ሜትር ድረስ መዝለል ይችላል። እንቁራሪቶች የአምፊቢያን ቡድን እንስሳት ናቸው፣ ማለትም በውሃና በሬት ሁለቱም መኖር ይችላሉ። እንቁራሪቶች መጀመሪያ ከእንቁላል ወደ ትንሽ ዓሣ ይቀየራሉ፣ ከዛም ወደ ወጣት እንቁራሪት ይቀየራሉ፣ በመጨረሻ ወደ ሙሉ እንቁራሪት ይቀየራሉ። እንቁራሪቶች በሳምባና በእርጥብ ቆዳቸው ይተነፍሳሉ። ወንዶች እንቁራሪቶች ሴቶችን ለመሳብ ድምፅ ያሰማሉ። እንቁራሪቶች የነፍሳት ቁጥርን ለመቆጣጠርና የአካባቢ ጤና ለማመዛዘን ይጠቅማሉ። እንቁራሪቶች በወንዞች፣ በሐይቆች፣ ውሃ ባለባቸው ሬቶች እና በዱር ይኖራሉ። ሰላም ሁኑ። ሰብስክራይብ፣ ላይክ በማድረግ አግዙን።